ከተቃራኒ ጾታ ጋር መንገድ ላይ ያዩኝ ጎረቤቶችና የሰፈሬ ሰዎች ለእናቴና ለአክስቴ ሄደው ሪፖርት የሚያደርጉበት መንገድ ይገርመኛል። በቀደም እትዬ ቦሰና ለእናቴ ልጅሽ አርግዛለች ቁርጥሽን ወቂ፣ እዚህ መታጠፊያው ዘንድ ታያይ ዘንጋው ልጅ ጋር ቁማ ተበድረንም ቢሆን እናስወርደው ሲባባሉ ነበር ብለው ተናገሩ። መድኃኔዓለም በሚያውቀው እኔ ተልጁ ጋር ፊልም ስለማስወረድ እንጂ ልጅ ስለማስወረድ አላወራሁ። ሌላ ቀን ደግሞ እንዲሁ ላክስቴ ልጃችሁ አምሮባት የለ ያያገፋለ ልጅ ቀበቶውን እያሰረ ተቤቱ ሲወጣ አየሁትና ቆየት ብላ ደግሞ የእናንተይቱ ልጅ ወጣች ብለው ተናገሩ። ሰው ተቤቱ የያዘውን ሽንት ሸንቶ መውጣት የማይችልበት ሀገር እያማረርኩ ራሴን ችዬ ቤት ተከራይቼ ተወጣሁ። በኋላ ደግሞ አንዳንዴ ተባዕት የሥራ ባልደረቦችን ለቡና ወደ ቤት ጋብዛለሁ። ታዲያ ሳት ብሎኝ በሬን መለስ ያረኩት እንደው አከራዬ በርግደውት ይገቡና ጌጤ ነሽ እስቲ ሰዓት ስጪኝ የኔው አልቀጣጥል ብሎኝ ነው ይሉኛል። አባይን ተሻግሮ አባይ አለ ወይ? አብሮ የታየ ሁሉ ፍቅረኛ ነው ወይ?